እንዴት ናችሁ ቤተሰቦች? ዛሬ የማወራችሁ አዲስ ዩቲዩበሮች የሚጋፈጡትን እውነትና የሚያጋጥሟቸውን ቻሌንጅ ነው። ሁሉም ዩቲዩበር የሚያልፍበት ኢሞሽንና ቻሌንጅ ይሆናል እና ደግሞ እንዴት መጋፈጥ እንዳለብን አወራችኋለሁ። ወደ ጉዳያችን። አንደኛ ቻሌንጅ፣ በጣም ተጨንቃችሁ የሰራችሁት ቪዲዮ እንደጠበቃችሁት ፐርፎርም አያደርግም። ይሄ ሁሉም ዩቲዩበር ማለት ይቻላል የሚያጋጥመው ቻሌንጅ ነው። አዳዲስ ዩቲዩበሮችም የሚያጋጥመን ነው። ለምን? አውዲየንስ ቢውልድ ስላላረግን ፐርፎርም አያደርግም። ቢውልድ ያረጋችሁት ኦዲየንስ የለም። ስለዚህ እንደጠበቅነው ፐርፎርም አያደርግም። ብዙ ሰዓታችን አሳልፈን በቃ ይሄ ቪዲዮ ናይስ ነው እንልና ፖስት ታረጉታላችሁ። ከዛ በቀጣይ ቀን ከእንቅልፋችሁ ትነቁና ዩቲዩብ ስቱዲዮአችሁን ስትከፍቱት 4 ተመልካች ነው ያለው። 1 ላይክ እና 4 ተመልካች። አንዷም ላይክ ደግሞ የምታውቁት ሰው ይሆናል። ይሄ አንደኛው ቻሌንጅ ነው። ሁለተኛው ቻሌንጅ፣ ሁሉንም የምትሰሩት እናንተ ናችሁ። ከሀ እስከ ፐ ያለውን ስራ የምትሰሩት እናንተ ብቻ ናችሁ። ያ ምንን ያካትታል? ፕላኒንግ፣ ስክሪፕቲንግ፣ ፊልሚንግ፣ ኤዲቲንግ፣ ተምብኔል፣ ታይትል፣ እነዚህን ሁሉ የምትሰሩት ራሳችሁ ናችሁ። ምክንያቱም ደግሞ አዲስ ዩቲዩበር ናችሁ። ከትላልቅ ዩቲዩበሮች ጋር ራሳችሁን አታወዳዱ። ለምን መሰላችሁ? እነሱ በልምምድ በፕራክቲስ ብዙ ከእናንተ ስለሚርቁ ሁሉንም በሰው ሊያሰሩ ይችላሉ። እነሱ ስክሪፕት የሚጽፍ፣ ተምኔል የሚያዘጋጅ፣ ታይትል የሚያዘጋጅ፣ ኤዲት የሚያደርግ ሊያዘጋጁ ይችላሉ። አንድ ስቴፕ ስለሄዱ ከኛ ኢቭን የቪዲዮ አይዲያ ጄነሬት የሚያደርግ ሰው ሊያዘጋጁ ይችላሉ። ሶ ዶንት ኮምፔር ዩርሰልፍ ቱ አዘር ዩቲዩበርስ ቢኮዝ ዩ አር ኤ ኒው ዩቲዩበር። እያንዳንዱ ፕሮፌሽን ላይ ጎበዝ የሆነ ሰው ነው የሚያዘጋጁት ወይንም የሚመርጡት። ጀማሪ ዩቲዩበር ስትሆኑ ይህን ሁሉ ሪሶርስ ላታገኙ ስላላችሁ ወይንም አታገኙ። ስለዚህ ምን ይሆናል? ይሄ ሁለተኛ ቻሌንጅ፣ እያንዳንዱ ነገር የምትሰሩት እናንተ ናችሁ። ያው ኢንጆይ እያደረጋችሁት መስራት ግድ ነው። ለምን? እየደበራችሁ የምትሰሩት ስራ ብዙ ርቀት አያስኬዳችሁም ማለት ነው። ልምድ እያገኛችሁ እያካበታችሁ ስትሄዱ እየወደዳችሁ ደግሞ ትመጣላችሁ። በጣም ድካም ይኖረዋል፣ ልፋት ይኖረዋል። በተለይ ኤዲቲንግ በጣም ጊዜያችሁን የሚበላው። አብዛኛውም የቱ ይጨመር የቱ ይቀነስ የምትሉት ኤዲቲንግ ላይ ነው። ብዙ ሰዓታችሁን የምታሳልፉት እሱ ድካም ሊኖረው ይችላል። መጀመሪያ ላይ ኤዲቲንግ ዘና እያላችሁ ነው ኤዲት የምታደርጉት። ከዛ ሲደጋገም ድምፃችሁን የእናንተን ተደጋጋሚ ስትሰሙት ያ ዲስተርብ ሊያደርግ ይችላል። ይሄ ቢቀነስ ትላላችሁ፣ ይሄ ቢጨመር ትላላችሁ። ያ ቻሌንጅ ነው። ይሄ ሂደት በራሱ ኢንጆይ ያደርገኛል፣ ብዙ ነገር እየተማርኩ ነው ማሳልፈው ብላችሁ ለራሳችሁ ካልነገራችሁት አድካሚ ነው። በተለይ ራፍ ከት የምታደርጉበት ፓርት ላይ በጣም ነው የምትዝጉት። ለምን? ተመሳሳይ ድምፃችሁን ትሰማላችሁ። ተመሳሳይ ተደጋጋሚ ድምፃችሁን ስትሰሙት አሰልቺ ይመስላል። ግን ደግሞ መሆን አለበት። ጨክናችሁ ያን ነገር ማሳካት መቻል አለባችሁ። በራሳችሁና በራሳችሁ ብቻ። ጥሩ ነገር ደግሞ በዚህ ሂደት ውስጥ እስኪላችሁን እያዳበራችሁ ትመጣላችሁ። በራሳችሁ ሁሉንም ክሬት እያደረጋችሁ ስትሰሩ በራሱ የሚያስደስት ነገር አለው። ከዛ ኤዲት አድርጋችሁ የጨረሳችሁትን ቪዲዮ ቁጭ ብላችሁ ስታዩት ይሁን በቃ በራሴ የሰራሁት ነገር ነው ብላችሁ ኩራት ነገር ይሰማችኋል ለራሳችሁ። ሶስተኛው ቻሌንጅ፣ የዕቃ እጥረት። የተሟላ ዕቃ ከሌላችሁ የታወቀ ነው
ጥሩ ኮንቴንት አይሰራም። ያላችሁ አማራጭ እንደምን ብላችሁ አጠጋግታችሁ ያላችሁን ኢኩዊፕመንት መጠቀም። ነገር ግን አንድ እውነት አለ። የፈለገ ሙሉ የተሟላ ዕቃ ቢኖራችሁ ለአንድ ጥሩ ኮንቴንት ቪዲዮ ይሄ ብቻ በቂ አይደለም፣ ወይንም ደግሞ ዋና ጉዳይ አይደለም ዕቃ ማሟላት። እንደ አዲስ ዩቲዩበር ግን 99.9%ቱ ይሄን ዕቃ ሁሉ አሟልቶ አይጀምርም። አብዛኛው ሰው የታወቀ ነው፣ ስልኩን ነው የሚጠቀመው። ፈርስት ለምሳሌ እኔ ስልኬን ነው የምጠቀመው። ማይክ የለኝም፣ በራሱ በስልኬ ማይክ ነው የምጠቀመው። ኦፍኮርስ እንዲሰማችሁ ድምፄን ከፍ አድርጌ ነው ማውራው፣ ማይኩን ጎላ እንዲል ማለት ነው። ኮንቴንት ክሬት ለማድረግ ወይ ዩቲዩበር ለመሆን የተካበደ ዕቃ እኔ አላስፈለገኝም። ለምሳሌ ጠቃሚ ነው ቢኖር ጠቃሚ ነው፣ ነገር ግን ያው የቪዲዮአችሁን ኳሊቲ ሊጨምር ይችላል፣ ኦዲዮ በጣም አሪፍ ሊሆን ይችላል። ነገር ግን ይሄ የለም ማለት ስራ አይሰራም ማለት አይደለም። ባለው መጀመር ግድ ነው፣ ከዛ እድገቱ ይመጣል። አራተኛው ቻሌንጅ የሰዎች ወይንም ደግሞ የኦዲየንስ ተቀባይነት። ለምሳሌ ሁለት ተመሳሳይ ቪዲዮዎች በአንድ ርዕስ የተሰሩ ቪዲዮዎች ይኖራሉ። ለምሳሌ ካፕከት ቪዲዮ ኤዲቲንግ የሚል ሁለት ቪዲዮ ታያላችሁ። አንደኛው 300,000 ቪው አለው፣ አንደኛው ደግሞ 22 ቪው አለው። በተመሳሳይ ርዕስ ሆኖ ማለት ነው። አብዛኛው ተመልካች ደግሞ የሚያስበው ብዙ ቪው ያለው ብዙ ተቀባይነት አለው ብሎ ነው የሚያስበው፣ ወይም ደግሞ ሞር ቫልዩ አለው ብሎ ያስባል፣ ቪው ስላለው ማለት ነው። ይህ ያው ቫልዩ ሊኖረውም ላይኖረውም ይችላል እኮ ቪዲዮ። 22 ቪው ያለው ሰው ከዛኛው በጣም ፐርፎርም ያደረገ ወይንም ቫልዩ ያለው የሚጠቀም ቪዲዮ ሊሆን ይችላል። እውነታው ግን 22 ቪው ያለው አዲስ ዩቲዩበር ሊሆን ይችላል። ገና ቢውልድ ያላረገ ኦዲየንስ ቢውልድ ያላረገ ገና ጀማሪ ሊሆን ይችላል። ከዛኛው እኮ ፐርፎርም አድርጎ ሊሆን ይችላል፣ ባቀረበው ኮንቴንት ሊበልጠው ይችላል። ነገር ግን አዲስ ዩቲዩበር ምንጊዜም የቪው የተቀባይነት ቻሌንጅ ይገጥመዋል። ስለዚህ ሞር ተስፋ ሰንቃችሁ ቪዲዮአችሁን መስራት ላይ ማተኮር ብቻ። ከዛ ቢውልድ እያረጋችሁ የሚያይ ሰው እየመጣ ይሄዳል ማለት ነው። አምስተኛው ቻሌንጅ ካሜራ ፊት ማውራት ወይንም ኮንፊደንስ። ባለፈው ቪዲዮ ላይ አንስቼዋለሁ፣ እንዴት ካሜራ ፊት በኮንፊደንስ እናወራለን የሚለው። እዛ ገብታችሁ ቼክ አድርጉት። እንዴት በኮንፊደንስ ካሜራ ላይ እንዴት እናወራለን የሚለውን አንስቼላችኋለሁ። ለነገሩ እስቲ አንድ ጥያቄ ጠይቁ ራሳችሁ። ሰፈር ውስጥ በጣም የሚጫወት የሚቀልድ ሰው ይኖራል። ካሜራ ፊት የሆነችን ካሜራ ደቅኑና እስቲ አውራ በሉት፣ አይችልም፣ ይንተባተባል። የምር ድንብርብሩ ነው የሚወጣው። ቪዲዮ እንደማየት ወይም ቲቪ እንደማየት ካሜራ ፊት ማውራት ቀላል ነገር አይደለም። ለምሳሌ የኔን የመጀመሪያ ቪዲዮ እስቲ ላሳያችሁ። በሳቅ ነው የምትወዱት። ታውቃላችሁ ግን ዩቲዩብ ቻናል ታውቃላችሁ ግን ዩቲዩብ ቻናል ታውቃላችሁ ግን ዩቲዩብ ቻናል ካላችሁ በፍጥነት እንዴት እንደምታሳድጉ። መንተባተብ አለ፣ የምትሉት ነገር ይጠፋባችኋል። ብዙ ሪከርድ እያደረጋችሁ በመጣችሁ ቁጥር እየተለማመዳችሁት ትመጣላችሁ። ግን ደግሞ ለጀማሪ ዩቲዩበር ይሄ ነገር ቻሌንጅ ነው። ከዛ እየተስተካከለ ይመጣል። ኢትስ ኦል አባውት ፕራክቲስ እና ጠንከር ብላችሁ ስሩ፣ ሞክሩ ነው ምላችሁ። የዛሬው 5 ምላቸውን ቻሌንጆች ነግሬያችኋለሁ።
እንደተለመደው ሰብስክራይብ፣ ላይክ፣ ኮሜንት ማድረግ አትርሱ። ሼርም አድርጉት ለብዙ ሰው እንዲደርስ። በቀጣይ ቪዲዮ እንገናኝ።